ሰው ያለመውን ከማግኘት ወደ ኋላ አይልም። ብቻ በፈጣሪ መታመን በቂው ነው። እድሜው 80 ዓመት የሚሞላ አዛውንት በልብሱ ላይ ድህነት፣ በፊቱ ላይ ደግሞ ረሃብ ይነበባል። ነገር ግን በልቡ ውስጥ ማንም የማያውቀው ትልቅ ህልም ነበረው። አንድ ቀን የተቀናጣ ቤት እየተመለከተ እንደሚገዛ ሰው ወደ ውስጥ ለመግባት ይሞክራል። ሻጩም አንተ ቆሻሻ ለማኝ፣ እንኳን ቤት ልትገዛ ለራስህም ለእራት የለህም፣ ውጣ ከዚህ ብሎ አዋርዶ ያባርረዋል። አዛውንቱም ፈጣሪ ሆይ አንተ ታውቃለህ፣ የልቤን ላንተ ነግሬሃለሁ ብሎ አልቅሶ ይሄዳል። ከቀናት በኋላ ግን ያልታሰበ ተአምር ይፈጠራል። አንድ ጠበቃ ፈልጎ ያገኘውና ከአንድ ዘመዱ በውርስ የተገኘ ብዙ ሚሊዮን ብር ሊያወርሰው እንደመጣ ነግሮት ብሩን ሰጥቶት አስፈርሞት ይሄዳል። ኑሮውም ይቀየራል። አዲስ ልብስ ይገዛል። ከዛ በኋላ ግን አምሮበት ዘንጦ ወደዚያው ቤት መሸጫ ይመለሳል። በፊት ያባረረው ሰው ደንግጦ እያየው አዛውንቱ የቤቱን ቁልፍ ተቀብሎ ብሩን ሰጥቶ ደስ እያለው ይሄዳል። ሰው ይስቅብሃል፣ ፈጣሪ ግን ያከብርሃል። ወዳጄ የዛሬ ማንነትህን አይተህ ተስፋ እንዳትቆርጥ። ሰው ቢንቅህም ፈጣሪን እመን፣ ህልምህም እውን ይሆናል። ይህ ታሪክ ከተመቸህ ላይክ እና ሼር አድርግ።